ሰላም እንዴት ናችሁ? ዛሬ ቴሌብር አካውንታችሁ ሀክ እንዳይደረግና ቴሌብር አካውንታችሁ ላይ ያለው ገንዘብ እንዳትዘረፉ የሚያደርግላችሁ 5 ሜቶዶችን አሳያችኋለሁ። ከዛ በፊት ግን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ ጀምሩ። አሁን ቀጥታ ወደ ቪዲዮ እንሄዳለን። እሺ መጀመሪያ ወደ ስቲንግ እንገባለን። ከዛ በመቀጠል ባዮሜትሪክ ኤንድ ሴኩሪቲ የምትለች እዚህ ጋር እሷን አንድ ጊዜ እንነካታለን። ከዛ በመቀጠል ትንሽ ዝቅ እናደርጋታለን። ከዛ እዚህ ጋር አዘር ሴኩሪቲ ሴቲንግስ ምትለች እሷን አንድ ጊዜ ትንኳት። ከዛ በመቀጠል ላይ መጀመሪያ ላይ ማለት ነው ሴት አፕ ሲም ካርድ ሎክ ምትለች እሷን አንድ ጊዜ እንነካታለን። ከዛ እንዲህ ስትነኳት ምን ያመጣላችኋል? ኢንተርፌስ ያመጣላችኋል ማለት ነው። ከዛ ምን ታረጋላችሁ? ቺን ኦን ታረጓታላችሁ። ከዛ ቺን ኦን ስታደርጉ ከረንትሊ ወይም በአሁኑ ሰዓት ላይ የምትጠቀሙበትን ፒን ስታስገቡ ማለት ነው ኦን ይሆንላችኋል ማለት ነው። የዚህ ነገር ደግሞ ጥቅሙ ምንድነው? የዚህ ስቲንግ ጥቅሙ ምንድነው? ሌባ ስልካችሁን ቢሰርቅ ሲም ካርዱን አውጥቶ ሌላ ስልክ ላይ ቢሰካው የእናንተ ፍቃድ ማለት ነው ቴሌብር አካውንታችሁ እንዳይጠቀም ያግዷል ማለት ነው። ወይም እሱ ላይ አይሰራለትም ማለት ነው። እሺ ሁለተኛው ደግሞ መጀመሪያ ወደ መደወያችን እንገባለን። ከመቀጠል ኮከብ 127 መሰላል ብለን እንደውላለን። ከመቀጠል ቴሌብር አገልግሎት ይላል። ከሱታች ደግሞ 0 ሚስጥር ቁጥር ለመቀየር ወይም ፒን ቁጥር ለመቀየር ማለቱ ነው። እሺ 0 እንነካለን። ከመቀጠል ነባር የምስጢር ቁጥሩን ያስገቡ ይላል። ነባር የምስጢር ቁጥር ያስገቡ ማለት ነው አሁን ለምትጠቀሙበትን ወይም ከረንት አሁን ያላችሁ ፒን ታስገባላችሁ ማለት ነው። ባለ 6 አሃዙ ሻው ለምሳሌ እናንተ ለማሳየት 1 2 3 4 5 6 ልበለው ዝም ብዬ። ከዛ ሴንድ ከዛ አዲስ የምስጢር ቁጥር ያስገቡ ባለ 6 አሃዝ ሻውን ደግሞ 09876 ልበለው ሴንድ ትሉታላችሁ። ከዛ አዲሱን የምስጢር ቁጥር ለማረጋገጥ ደግሞ ያስገቡ ይላል። ድጋሚ አሁን አዲሱን ያስገባችሁት ቁጥር ታስገባላችሁ ማለት ነው። 09876 ሴንድ እንበለው። ከዚህ ምስጢር ቁጥሩን እየቀየሩ ነው ብሎ ይጠይቀናል። ከዛ አንድ ቁጥር አዎ እንላለን ማለት ነው። ምስጢር ቁጥር ነው የፈለግነው። አንድ እንለውና ሴንድ እንለዋለን ማለት ነው። ከዛ ጥያቄው በሂደት ላይ ነው 127 መልእክት ይጠብቁ ይላል። አሁን ይላክልናል ማለት ነው። ዝም ብለን ስላስገባ ነው ያያችሁት እዚህ ጋር ይቅርታ ያስገባው የምስጢር ቁጥር ትክክል አይደለም። እንደዚህ ያርጋችሁ መቀየር ትችላላችሁ ማለት ነው። አሁን ሌላ ስላስገባው ነው እንጂ እናንተ ጋር ይሰራላችኋል። ትክክለኛውን ፒን ከቴሌ የሚላክላችሁን ፒን እንዲያርጋችሁ እየቀያየራችሁ መጠቀም አለባችሁ። ይህ ደግሞ ጥቅሙ ምን መሰላችሁ? መጀመሪያ ቴሌ የሚሰጠው ወይም አውቶማቲክ የሆነ ወይም ዲፊት በተደረገለት ኮድ መሰረት ለእናንተ ፒን ቁጥራችሁ ይሰጣችኋል ማለት ነው። ስለዚህ ለሀከሮች ምቹ ይሆናል። ምክንያቱም የተለመደ ስለሆነ ለሀከሮች ምቹ ይሆናል ማለት ነው። ነገር ግን ቴሌብር ላይ ልክ እንደዚህ አሁን ቬሪፋይ ካደረጋችሁ በኋላ ቴሌብር ፒን ይልክላችኋል ማለት ነው። በዛ ሰዓት አሁን ባሳዩአችሁ መሰረት ፒን ቁጥራችሁን ስትቀይሩት ደህንነታችሁ የተረጋገጠ ይሆናል ማለት ነው። እናም አንዴ ብቻ ሳይሆን በየጊዜው በ3 ሳምንት ሊሆን ይችላል ወይ በወር እንዲያረጋችሁ ብትቀይሩ ከግማሻችሁ ወይም በቀላሉ ሀክ የመደረግ እድላችሁ ዝቅ ያለ ነው ማለት ነው። አሁን ደግሞ ወደ ሶስተኛው ስቲንግ እንሄዳለን። እሱንም ለማስተካከል ወደ ስቲንግ እንሄዳለን። ከዛ በመቀጠል ውስጥ እንገባለን። ሎክ ስክሪን ትላችሁ 3 እንገባለን። ሎክ ስክሪን ሎክ ስክሪን እንገባለን። ከመቀጠል ምን ውስጥ እንገባለን ማለት ነው። ሴኪዩር ሎክ ሴቲንግ ትላችሁ 3 እንገባለን። ሴኪዩር ሎክ ሴቲንግ ስምትለሷል ፓተርን አስገባለት ፓተርን አስገባለት። ከዛ በመቀጠል እዚህ ጋር ምን ታረጋላችሁ? ሎክ ኔትወርክ ኤንድ ሴኪዩሪቲ የምትለውን እሷን ኦን ማድረግ አለባችሁ። እዚህ ጋር ሎክ ስንተኛ ላይ 5ኛ ላይ ያለችዋን እቺን ኦን ማድረግ አለባችሁ። ምክንያቱም ምንድነው ጥቅሙ ላይ ምንድነው ደግሞ አንድ ሌባውን ስልካችሁን ወስዶ ስልኩን ኦፍ ለማድረግ ቢሞክር ፓስወርድ ይጠይቋል። ስለዚህ ስልካችሁ እና አካውንታችሁ የማግኘት እድላችሁ ከፍ ይላል ማለት ነው። ይህ ማለት አሁን ለምሳሌ ዳታችሁን ማብራት አይችልም፣ ዋይፋያችሁን ማብራት አይችልም። ግን እነዚህን ተጠቅሞ ግን ስልካችሁን መክፈት ይችላል። ምክንያቱም ወይ በዋይፋይ ኮኔክት አድርጎ እነዚህን እንደራሱ ስልክ አድርጎ ሀክ አድርጎ ውስጥ ላይ ገብተው ቴሌብራችሁ ወይም አካውንታችሁን
በተጨማሪም ደግሞ ስልካችሁ ላይ ያሉ የተለያዩ ኢንፎርሜሽኖችን ሊዘርፋችሁ ይችላል ማለት ነው። ስለዚህ እንዲያርጋችሁ መስተካከል አለባችሁ ማለት ነው። እሺ አሁን ደግሞ እዚሁ ላይ ደግሞ ሌላኛው ደግሞ ምንድነው አራተኛው ደግሞ እዚሁ ሆናችሁ ማለት ነው ሁለተኛ ላይ የምትላች ሎክ አውቶማቲካሊ የምትላች እሷን አንድ ጊዜ ንኳት። ከዛ ይህን ከነካችሁ በኋላ የምታደርጋላችሁ ያው እንደኔ ኢሚዲየትሊ ማድረግ አለባችሁ። ምክንያቱም ምንድነው ስልካችሁ የተጠቀማችሁበት ስታስቀምጡት ወዲያውኑ ይቆለፋል። ይህም ማለት ምናልባት አሁን ካጠገባችሁ ያለው ሰው ቶሎ ብሎ ስልኩን አንስቶ ለመክፈት ቢሞክር ዝግ ይሆንበታል ማለት ነው። ወይ 30 ሰከንድ 5 ምናምን ማድረግ ያለባችሁ፣ ምክንያቱም ሊዘጋ ስለሚቆይ ሰዎች በቀላሉ አንስተው አሁን ለምሳሌ ቁጭ ብላችሁ እያለ አንድ ሌባ ስልካችሁን አንስቶ ቢሮጥ ማለት ነው ያን ቶሎ ማይዘጋ ከሆነ በቀላሉ መረጃችሁን ይወስድባችኋል ማለት ነው። ስለዚህ ኢሚዲየትሊ ማድረግ አለባችሁ በፍጥነት እንዲዘጋ ማለት ነው። እሺ አሁን ደግሞ አምስተኛውና ዋናውና የመጨረሻው ሴቲንግ እንሄዳለን። ይህ ምንድነው ቴሌብር አፓችሁን ሴኪዩር ፎልደር ውስጥ መጨመር ነው። ይህም ለማድረግ ከመጀመሪያው ጀምሮ ላሳያችሁ። ሴቲንግ ውስጥ እንገባለን። ከዛ እዚህ ጋር ባዮሜትሪክ ኤንድ ሴኩሪቲ የምትላች ግን አብዛኛው ስልኮች ፕራይቬሲ ኤንድ ሴኩሪቲ የምትላች እዛ ውስጥ ማግኘት ትችላላችሁ። እሷን እንነካታለን። ከዛ በመቀጠል ምን ታደርጋላችሁ? አዘር ሴኩሪቲ የምትላች አለ፣ እሷ ውስጥ ትገባላችሁ። ከዛ እዚህ ውስጥ ገባችሁ አይደለ? ከዛ በኋላ እዚህ ጋር ሴኪዩር ፎልደር የምትላለች እሷን አንድ ጊዜ እንነካታለን። ከዛ መጀመሪያ ቬሪፋይ ስላላረኩኝ ነው። እናንተ ጋር ምን ታደርጋላችሁ? አግሪ ትሉታላችሁ። አግሪ ስትሉት ምን ያመጣላችኋል? ይሄው እንደዚህ አይነት ኢንተርፌስ ያመጣላችኋል። መጀመሪያ ላይ ኢሜል ታስገቡታላችሁ፣ ሁለተኛ ደግሞ ፓስወርድ ታስገባላችሁ ማለት ነው። ጥቅሙ ምንድነው? አሁን ለምሳሌ አፕሊኬሽኖቻችሁ በቀላሉ ወይም በቀላል መንገድ ሀክ እንዳይደረጉ ፕሮቴክት ያደርግላችኋል። ይህም የሚቀመጠው ሴኪዩር በሆነ መንገድ ስለሆነ የተለያዩ አሁን ለምሳሌ ሲቢ አሁን ለኢትዮጵያ ንግድ ባንክ ካለ አይደለ እነዚህ አፕሊኬሽኖች የተለያዩ በጣም ሴኪዩር የምትሏቸው ነገሮች እንዲያርጋችሁ ማስቀመጥ ትችላላችሁ ማለት ነው። ቴሌብር አካውንታችሁን ብቻ ሳይሆን እንደዚህ አርጋችሁ ማስቀመጥ ትችላላችሁ። ከፈለጋችሁ ደግሞ እዚህ ላይ በጉግል አካውንታችሁን ቬሪፋይ ማድረግ ትችላላችሁ። አሁን እዚህ መጀመሪያ ላይ ስለሆነ ነው እና ኢንተርኔት ላይ ነው ላሳያችሁ፣ ግን እናንተ ስትሞክሩት ይመጣላችኋል ማለት ነው። ከዛ ውስጥ ከታችሁት ቴሌብራችሁን ሆነ ሌሎችን አፕሊኬሽኖቻችሁን እንዲህ ሴኪዩር ማድረግ ትችላላችሁ ማለት ነው። እነዚህን 5 መንገዶች ተጠቅማችሁ አካውንታችሁን ብቻ ሳይሆን ሌሎችን የምትጠቀሟቸው አፕ እና የባንክ አካውንታችሁን መጠበቅ ትችላላችሁ። ቴሌብር ላይ የምትጠራጠሩት ነገር ካለ ወዲያውኑ ወደ 994 በመደወል እንዲረዷችሁ መጠየቅ ትችላላችሁ። ዛሬ አዘጋጀሁላችሁ ቪዲዮ ይህንን ይመስል ነበር። ግልጽ ነው ነገር ካለ ወይም ማንኛውም ረዳችሁ የምትፈልጉት ነገር ካለ ኮሜንት ላይ ጠይቁን። ቪዲዮ ከተመቻችሁ ላይክ፣ ቻናላችን ደግሞ ሰብስክራይብ በማድረግ እንዳትረሱ። በቪዲዮ እስከምንገናኝ ሰላም ሁኑ።